ሰላም ማንኪዮንያስ እንዴት ናችሁልኝ? እንግዲህ ዛሬ ከሁል ሲቲ ሆረር ጨዋታ በኋላ ተመልሰናል። አይኖ ዘግይቻለሁ። ስለሱ ላወራም አልመጣሁም። በሕግ አምላክ ማለት በጣም ውስጤ ከመናደዴ የተነሳ ምንም ቪዲዮ መስራት አይደለም በቃ የሚሰሩ ቪዲዮዎችን ማየት በራሱ ሊያሳብደኝ ነው። ስለሱ ላወራ አልመጣሁም ዛሬ ማለት ነው። ሳምንታችን በሚገርም ሁኔታ ጀምረናል። ደስ በሚል ሁኔታ ብዙዎች ተሳትፋችሁበታል። ይህ ነገር ምንድን ነው? ያ ፋንታሲ ፕሪሚየር ሊግ ይላል። ፋንታሲ ፕሪሚየር ሊግ ጌም ዊክ ዋን በጣም ባልተጠበቀ ሁኔታ እኔ ፐርሰናሊ ሚዝረብል ውጤት ነው ያመጣሁት። በጣም የሚደብር ውጤት ነው ለእኔ። ግን ደግሞ አብዛኞቻችሁ ፋንታስቲክሊ የሚገርም ስራን ሰርታችኋል። አይዱ ነው ማን ጠቁማችሁ እንደሆነ ማለት ነው። አናቅም ብላችሁኝ ልታስቀይሙን ጫፍ ደርሳችኋል። ኤኒዌይስ ለማስታወስ ያክል እንግዲህ ያው የፋንታሲ ፕሪሚየር ሊግ አንደኛ ወጥቶ በዚህ ቻናል እንትን ላይ የገባችሁ በዚህ ግሩፕ ውስጥ ያላችሁ ሬድ ቶክ ዊዝ አንተነህ አንደኛ ወጥቶ የሚያሸንፍ ፋላሚ ነው የሚባል የቀጣይ ዓመትን የማንኛውም የፈለገውን ክለብ ማሊያ ይሸለማል ማለት ነው። 2 እና 3ም እየታሰበበት ነው። እሱ መጨረሻ ላይ የሚገለጥላችሁ ይሆናል። ዝም ብለን አናልፈው። በዋነኝነት ግን ያን የሚገለጠው ሰው ለዚህ ነገር እንትን ለመሆን ኳሊፋይ ለመሆን የዩቲዩብ ቻናላችን የሬድ ቶክ ዊዝ አንተነህ ዩቲዩብ ቻናል ሴም ኔም ነው እንደ ግሩፕ እንደ ሊጉ እንትን እንደ ፋንታሲ ሊጉ ሰው እዛ ላይ እየገባችሁ ፎሎ ማድረጋችሁን እንዳትረሱ። ፎሎ ያላረገ ሰው ኳሊፋይድ አይሆንም። ሰው አንደኛው ሆኖ ፎሎ ያላደረገ ዲስኳሊፋይ ይደረጋል፣ ወደ ሁለተኛው ይሄዳል ማለት ነው። ደሴም ወይ ፎሎ ያላደረገ ካለ ወደዛው ይቀጥላል ማለት ነው። ጋይስ እንግዲህ ወደ ሳምንቱ ሪቪው እንመለስ። ዌል እንግዲህ ይህን ሳቀርብ እኔ ያዝናለሁ። 57 አዶ ነው እንዴት እዚህ ደረጃ ልደርስ እንደቻልኩ ማለት ነው። ኖርማሊ በዚህ ጨዋታ ሳር እና ዋትኪንስ የተሻለ ነገር አገኛለሁ ብዬ ነበር፣ ግን እንዳለመታደል ሆኖ ሁለቱም አልተጫወቱም። 2 ተጫዋች ጎሎብኛል ማለት ነው። ይሄን ቡድን ስሰራ ደግሞ በሳምንቱ በቃ ፊት ሊሆኑ ይችላሉ ቤስት 11 ነው አስቤ የሰራሁት። ቤንች ብዙም አላሰብኩ ነበረ። ማጓየር እና ቫን ኡኪጅ ነው ኡጂክ ነበሩ ያደረኳቸው። እነሱም ደግሞ ጀስት ምንም አንዳንድ ነው ያመጡት። ማጓየር ያው ብናቀኑ አሁንም ወደዛው መለስ አልፈልግም እና ስኮር አግኝቻለሁ 57 ኢስናት ደባሪ አይደለም ግን ደግሞ ይደብራል። እውነት ለመናገር ይደብራል። በዚህ ሳምንት በጣም እርግጠኛ ሆንኩበት የነበረው ጆ ፔድሮ ነበር። በሱም ጥሩ ውጤት አግኝቻለሁ። ምንም እንኳን በስተ መጨረሻ የተሻለችው ጎል በጣም አሳብዳኛለች እና ባይሻር ጥሩ ነበር። አትሊስት ውጤትን ከፍ ያደረግልኝ ነበረ። ቼርኪም ከቤንች ተነስቶ ያው 60 ደቂቃ አልተጫወተም። ዊች ሚንስ 1 ነጥብ ይቀነስበታል ያን ባለመጫወቱ። ከቤንች ተነስቶም ቢሆን አሲስት አድርጋ ያው ጥሩ ውጤት ይዛ መታለች። ሳቦዝ ላይ እንዲሁ ፔናልቲ ጎል ጥሩ አድቫንቴጅ ሰጥቶኛል። የተቀሩት ግን ገብርኤል ነው። ገብርኤል ክሊንሺት እና 90 ደቂቃ መጫወት ብቻ ነው ያለው። ዶናሩማም እንደዚሁ ግብ አስተናግዷል። ሌሎቹ ተከላካዮች በሙሉ ግብ አስተናግዷል። እኔ መድኃኔ ኤኒዌይስ ወደ ሊጋችን እንሂድና ሊግ ካፕ አላልኩም ባይዙ ይታል ሊጋችን እንግዲህ በአንደኝነት እየመራ ያለው ሰው ብሩስ ወይን ወይም አልመንድ ሶሎሞን ነው እየመራ ያለው። አይዶን ኢቭን ኖ ኢትዮጵያዊ ሆነ ሰው አሹ በሁለተኝነት እየተከተለ ነው። ከአቤኔዘር ባርኩ እየተከተለ ነው። ቲማቸውን እኔ 85 ያስቆጠረው የአልመንድ የብሩስ ዋይን ቲም እንግዲህ ይሄን ይመስላል ማለት ነው። ራያ ዋይት እንዴት ነው ሰው ዋይት ነው በዚህ ቀን የአርሰናል ደጋፊ መሆን አለበት። ካሊፊዮሪ ዋይት እና ካሊፊዮሪን ሰው እንዴት ነው ሊመርጥ የሚችለው? እሺ ሳቦዝ ላይ ኦኬ ፈርናንዲሽ ካፕቴኑ እንደውም ሳያገኝ ነው አንተ
ኧረ በስመ አብ ካፕቴን ራሱ በድሏል። እንዳዬና ሰሜኑ እንዳዬ ጥሩ ነበር በዚህ ሳምንት። ፈርናንዴዝ እና ኢሳቅ ኢሳቅን ለምን እንደመረጥ ካልገባኝም ኢሳቅ እንትን ምንድን ነው የሚባለው በኒውካስል ሜዳ ነው የሚጫወተው። ሶ ኢትስ ናት አድቫይዘብል ነው ብዬ አላስብም። ኤኒዌይስ ግን አልመክርም። ግን መርጠዋል። ቤንች ላይ ራሱ ርብስ ኪፔር ነበር በቤንች ላይ ጀለስ አግብቷል እንዴ? ኦኬ አንድ አሲስት አንድ ጎል መድኃኒዓለም ተርፈናል። ባይዞ ተርፈናል። የትም አልሄድም። እንይዘዋለን፣ እንደርሳለን። ባይዞ እንደርሳለን። ሁለተኛ እስቲ 85 አሹ ኦኬ ራያ ካሊፊዮሪ ካፕቴን ካሊፊዮሪ አርሰናል ደጋፊ አልተቻለም። ይሄ አርሰናል ደጋፊ ነው። ባይዚ አልተቻለም። ሰሜንዮ ኦኬ ሮጀርስ እኔም አስወጥቼው ባለቀ ሰዓት አስወጥቼው ነው ሮጀርስ ባይዚ ላያሰልፈው ይችላል ብዬ ማለት ነው። ኦዲጋርድ ኦኬ ሳቦዝ ላይ ፔድሮ ኦኬ ታርኮስኪም ነበረ። አንቺ የቁርጥ ቀን እንትና አንድ ያሹ ጀለስካ ይሆንልሽ። ለማንኛውም ጥሩ ቀጣይ ሳምንትም የተሻለ ፐርፎርማንስ እንጠብቃለን። ኤምዩኤፍሲ ይላል ማን እንደሆነ ባናቅም ማለት ነው። 84 ነጥብ በአንድ ነጥብ ነው ዝቅ ያልሽው። አባቴ ይመችሽ። ሄድሻል አንቺም ራያ ኦኬ ካዮዴ ሰው ኦኬ ካሊፊዮሪ ምቦሞ በጣም ነው የሚያንዳንደው። ታዞሊስ ራሱ በጣም ክሪስቶር ታዞሊስ ነው። በጣም ይገርም ነበር የዛን ቀን ጨዋታ ላይ ካያችሁት ማለት ነው። ብሩኖ ፈርናንዴዝ ስንቱን ገደል ይዞ ገባ በይሰም። ኦኬ ግሮብ ካልቨርት ሉዊን ጃው ፔድሮ ሃላንድ ብዙ ሰዎችን አስቀይሟል በዚህ ሳምንት። ባይዚ በጣም ብዙ ሰዎችን ማለት ነው። አይደሉ ኪፐር ሰው ልጅ ብዙ ሰው ቤንች አድርጎታል። ግን የሚገርም ፐርፎርማንስ ነው። አንድ ጎል እንዳሰስ አሲስት ይዛ ነው የወጣችሁ። አይ ደስ ይላል ጋይስ ደስ ይላል። ይሄ ዝም ተብሎ የሚታለፍ አይደለም። ባይዞ 85 በመጀመሪያው ሳምንት ማለት ያጽናችሁ። ግን ደግሞ ከ97ኛ ያደረጋችሁኝ እኮ አይደብራችሁም? ግን እናንተ የግሩፕ አድሚኖኝ ባይዞ አንደኛው ያላችሁን አባራችሁ ባይዞ ትላለህ። ስቀልድ ነው። ኤኒዌይስ ጋይስ ደስ የሚል ፉክክር ነው። አሪፍ ነገር ነው የሰራችሁት በዚህ ሳምንት። ጥሩ የሰራችሁ ሰዎች በርቱ። በዚህ ሳምንት ደግሞ እንደኔ በጉዳትና በአለመሰለፍ ደግሞ ብዙ የቀረባችሁ ልጆች አይዟችሁ፣ አይዞን። ቀጣይ ሳምንት በደንብ አሻሽለን ለመምጣት እንሞክራለን ጋይስ። ሊጉ በጣም ያማረ ይመስላል። በዚህ መልኩ ደግሞ ሊጉን ማየት በጣም ነው ደስ የሚለው። ሰው በዩናይትድ እየተከፋችሁ ያላችሁ የዩናይትድ ፋኖችም ደግሞ በዚች የገባችሁ ተጠቃቀሙባት ነው ምላችሁ። ይሄ ነገር የሚቀጥል ነው የሚሆነው። ቀጣይ ሲዝን ከዚህ በኋላም ብዙ ቦታ ይዘነው እንሄዳለን። ብዙ ነገር ፕላን እያረኩበት ያለ ነገር ነው። ሰው በተቻላችሁ አቅም ኢንጌጅ አድርጎ የስ በዚህ ዓመት እንዳልኩ እንደምታዩት ብዙ ነገር ላይኖረው ይችላል። አንደኛ ከወጣ ሁለተኛ ሶስተኛ ከሚወጡት ውጪ ቢሆንም ግን ጀስት ሊጉንም ኢንተረስቲንግ ያደርገዋል። ስለ ኳስም ብዙ ነገር ተረጋግተን እንድናይ ፉል ፒክቸር እንዲኖረንም ያደርጋል። በተለይ ስለ ፕሪሚየር ሊግ ማለት ነው። ብዙ ተጫዋቾችን ስካውት ነው የምንሆነው ባይዘ ከቀጠል ማለት ነው። እና ሶ አሹ ኤምዩኤፍሲ እና ኤምዩኤፍሲ እና ብሩስ ዋይን ኮንግራትስ ለዚህ ሳምንት። በደንብ ወጥራችሁ ስሩበት ጋይስ። ይመቻችሁ። ሰላም እደሩልኝ። እንዳልኳችሁ እንዳይረሳ ይሄንን ቪዲዮ ሼር ማድረግ ኮፒ ማድረግ እንዳይረሳ። ከዚህም በኋላ የምትገቡ ሰዎችም ትችላላችሁ ጆይን ማድረግ። ምንም እንኳን የአንድ ሳምንት አድቫንቴጅ ባይኖራችሁም ብያዝባችሁም መግባት ትችላላችሁ። ግን ቻናሉን ስትገቡ ሰብስክራይብ እያደረጋችሁ መግባትን አትርሱ ጋይስ። ሰላም ሁኑልኝ። ይመቻችሁ።